አስተውላችሁ ታውቃላችሁ? ግን በዚህ ዓለም ላይ እውነቱ ሌላ ነው። ጠዋት ማታ የሚለፋው ጉልበቱን አሟጦ የሚሰራው ድካሙ መና ሆኖ ይቀራል። ይሁን እንጂ ጥረትን ንቁ አቋራጭ የሚፈልገው ሌቦችና አጭበርባሪዎች ሁሉ ከፍ ሲሉ ይታያል። የላባቸው ጠብታ እስኪወርድ ድረስ የሚሰሩት ግን የድካማቸውን ፍሬ ሳይቀምሱ ይቀራሉ። ይህ ሁኔታ ልብን ይሰብራል፣ የፍትህ ሚዛኑንም ያስቀይማል። እንግዲህ ይህን ሁኔታ ስታዩ የላብ ክብር የት ደረሰ ብላችሁ አትጠይቁ። ሰርቆ ለበላ ይጨመርለታል፣ ለሚለፋው ግን የማይጨመርለት ለምን ይመስላችኋል? ይህን እውነታ ስትመለከቱስ እናንተ ምን ይሰማችኋል?